ሰላም ውድና የተከበራችሁ የአፕሊኬሽን ሶፍትዌር ሚዲያ ተከታታዮች እንደምን አላችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ለዛሬ የመግቢያ ያክል ይዤላችሁ መጥቻለሁ። ቪዲዮ ተከታታይ የሆነ ቪዲዮ ነው። እንዴት አድርገን የራሳችንን አፕሊኬሽን መስራት እንደምንችል የማሳያችሁ ነው የሚሆነው። እንግዲህ የራሳችንን አፕሊኬሽን ብዙዎቻችን መስራት እንፈልጋለን። ነገር ግን አክቶን የከበደን ነገር ይኖራል። ስለዚህ አፕሊኬሽን የምንሰራበት ስኬቹር ይባላል። ይሄንን ለማግኘት ለማውረድ ማለት ነው ወደ ጉግል ሰርች ባሩ ላይ እንድና እዚህ ጋር ስኬቹር ፕሮ አፕ ብለን እንጽፋለን። መጀመሪያ የሚመጣልን ሊንክ አለ፣ ዳውንሎድ ስኬቹር ፕሮ ይላል። እሱን እንነካዋለን። እርሱን ስንነካው ቀጥታ ወደ ስኬቹር እንትኑ ይወስደናል ማለት ነው። ከዛ እዚህ ጋር እንነካዋለን። እዚህ ጋር ነክተን ዳውንሎድ የምትላለች ዳውንሎድ የምትለዋን ነክተን ዳውንሎድ ማድረግ እንችላለን። እኔ ዳውንሎድ ስላደረኩት በቀጥታ ወደ ስራው ገባለሁ ማለት ነው። እንዴት አድርገን የራሳችንን አፕሊኬሽን መስራት እንደምንችል አሁን የመግቢያ ያክል የማሳያችሁ ነው የሚሆነው። ያው ገብተን እንየውና እንዴት አድርገን እንደምንሰራ የምናይ ይሆናል። በቀጣይ ደግሞ አሪፍ የሆኑ ቪዲዮዎችን የምሰራላችሁ ይሆናል ማለት ነው። እንግዲህ አፕሊኬሽኑ ሲከፍት እንደዚህ ነው። አፕሊኬሽኑ እየከፈተልን ነው። ያው ኢንተርኔት ካበራን ምናልባት ቶሎ ላይ ከፍትልን ኢንተርኔትን አይቆይም ኢንተርኔት ከጠፋ ማለት ነው። እንደምታዩት ገብቶልኛል። እንግዲህ እዚህ ጋር አዲስ ከሆነ ሙሉ በሙሉ እዚች ጋር ነው የመደመር ምልክቷ የምትመጣው። ግን አሁን እዚች ታች አለች ማለት ነው። እቺ የመደመር ምልክቷ እቺ ዝጋ ማለት ነው። እሷን እንነካታለን። እሷን ከነካ በኋላ ኢንተር አፕሊኬሽን ይላል። የአፕሊኬሽናችሁ ስም ማለት ነው። ለምሳሌ እኔ ዝጋ ስም ምን ብዬ ልስጠው? ዝም ብዬ አፕሊኬሽን ብዬ ልስጠው። አፕሊኬሽን ብዬ ሰጠሁት። እዚጋ እቺ የሴቲንግ ምልክቷ አለች። የሴቲንግ ምልክቷን እንነካታለን። እቺ የሴቲንግ ምልክቷ እቺ ዝጋ ያለችዋ ማለትም እሷን እንነካታለን። እሷን ከነካና በኋላ እንደዚህ ያመጣልናል። እንደዚህ ካመጣልን ፓኬጅ ኔም ያስፈልገናል፣ ፕሮጀክት ኔም ያስፈልገናል። እንግዲህ እዚጋ ፓኬጅ ኔም አልኩኝ፣ እንዲሁም ፕሮጀክት ኔም የፓኬጃችን ስም የኛ ስም ማለት ነው። የኛ የሰራንበት ስም ያስፈልጋል። አሁን እዚህ ጋር ልክተተውና እኔ የራሴን አስገባለሁ ማለት ነው። ያው እንትን ካፒታል አይቀበልም ስሞል ነው የሚቀበለውና ይሄን ተቀብሎኛል ማለት ነው። ፕሮጀክት ኔም ይላል። እዚህ ጋር የፕሮጀክታችን ስም ያስፈልገናል። እኔም እዚህ ጋር ያው የራሳችሁን እናንተ መክተት ትችላላችሁ። እኔ እዚህ ጋር አፕሊኬሽን ብዬ ጽፌዋለሁ ማለት ነው። ከዛ እዚህ ጋር ከረር አካውንት የሚል አለ። የአካውንታችሁ እንትኑ ከረሩ ምን አይነት ከረር ከዚህ ጋር ያስመርጣችኋል። ከረር እኔ ለምሳሌ ብላክ ወይም ነጭ ሆነልኝ አልኩኝ። ይሄ ወደዚህ ብዙ ከሮሎች አሉ። እነሱን እናንተ ያቸው። ከዛ ክሬት አፕ የሚለውን እንነካዋለን። ክሬት አፕ የምንለውን ስንነካው ወደ እዚህ ይወስደናል ማለት ነው። እንግዲህ እነዚህን እዚህ ጋር እያንዳንድ ስቴፕ ባይ ስቴፕ የማሳያችሁ ነው የሚሆነው። እዚህ ጋር ሊነር ሆሪዞንታል አለ። ሊነር ሆሪዞንታል የምንለው ለምሳሌ እንደዚህ ሲሆን ወደዚህ እንዲሳብ የሚያደርግልን ነው። እዚህ ጋር ሊነር ቨርቲካል አለ። ሊነር ቨርቲካል ደግሞ ወደ ላይ የሚያደርግልን ነው ማለት ነው። እንግዲህ አፕሊኬሽን ወደ ላይ ወደ ታች የተለያዩ ነገሮችን ልንጽፍበት እንችላለን። ወደ ላይ ወይም ማግድም የምናደርግበት እነዚህ ሁለቶቹ ናቸው። እነዚህ ሁለቶቹ አሉ። እነዚህ ሁለቶቹ ደግሞ ስክሮል እዚህ ጋር እነዚህኞች አሉ። ስኮለር የሚባል እነዚህ ስክሎሮች ማለት ነው። እነሱ ከሌሉ መስራት አይችሉም። ስለዚህ እነዚህ ጋር አራቶቹ ቤዚክ ናቸው፣ መሰረታዊ የሆኑ ናቸው ማለት ነው። ስለዚህ እኛ በእነሱ ተጠቅመን እንዴት አድርገን መስራት እንደምንችል የምናያቸው ይሆናል። እዚህ ጋር ወደታች በጣም ብዙ አሉ። እነሱን እዋቸው። ግን ያው በቀጣይ የማሳያችሁ ነው የሚሆነው። ግን አሁን እንዴት አድርገን መክተት እንደምንችልና እዚህ ጋር እንዴት አድርገን
ሌላ ስክሪን መጨመር እንደምንችል አፕሊኬሽኑ ሙሉ የማሳያችሁ ነው የሚሆነው። አሁን እዚህ ጋር መጀመሪያ ስኩለር ቨርቲካል እናስገባለን። ከዛ ዋቺንጉን ማች ፓረንት እናደርገዋለን። ሃዲንጉን ደግሞ እሱ ራሱ ማች ፓረንት ነው። ፓዲንግ ላይ ሄደን 0 እናደርገዋለን ትንሽ እንትን እንዳይልብን ማለት ነው፣ ክፍተት እንዳይፈጥርብን። ከዛ በመቀጠል ሊነር ቨርቲካልን እናስገባለን። ሊነር ቨርቲካልን ካስገባን በኋላ ዋዲንጉን ያው እንትን ማች ፓረንት እናደርገውና ይሄን 0 እናደርገዋለን። ያው እንግዲህ ከፈጠንኩባችሁ ምናልባት ፖዝ እያደረጋችሁ ማየት ትችላላችሁ። እሺ አሁን እዚህ ጋር ያለው ነገር ከተናል። እዚህ ጋር ቴክስት አሊያም ኢሜጆችን ማስገባት የምትፈልጉ ከሆነ ማስገባት ትችላላችሁ። ነገር ግን እኔ አሁን ይሄንን እዚህ ጋር ወደ ሌላ ስክሪን እንዲወስደኝ ማድረግ የምፈልገው ለምሳሌ አፕሊኬሽን ማንኛውም አፕሊኬሽን አይታችሁ ከሆነ ሲከፍት እንደዚህ ያመጣል አይደል? መክፈቻ ማለት ነው። አሁን እኔ እንደዛ እንዲሆንልኝ የፈለኩት እንደዛ እንዲሆንልኝ ስለፈለኩ እዚህ ጋር የማስገባቸው ኢሜጅ የምትለዋን እነካለሁኝ። ኢሜጅ እዚህ ጋር ኢሜጅ ፈልጌ ኢሜጅን አስገባለሁኝ። ኢሜጅን ካስገባሁ በኋላ ሴንተር ላይ አደርገዋለሁኝ። ሴንተር ላይ ካደረኩት በኋላ ይሄንን እዚህ ጋር ሴንተር ላይ ብናደርገው ይመረጣል፣ መሃል ላይ እንዲሆንልን ማለት ነው። ከዛ እችን የሶስት ነጥብጣቧን ምልክት ነክተን ወደ ኢሜጅ እንገባለን። እዚሁ ላይ ያሉ ኢሜጆች አሉ፣ ነገር ግን እነሱን ስለማልፈልጋቸው ከጋራሊ ነው ማለት ነው። አሁን ምገባ ጋራሊ ውስጥ ገባና ኢሜጅ መርጥለታለሁ ማለት ነው። ኢሜጅ ለምሳሌ እኔ ይሄኛውን ኢሜጅ መረጥኩለት። ኢሜጁን ከመረጥኩለት በኋላ እዚህ ጋር አሁን ትንሽ ቆየት ብሎ ያመጣልኛል ማለት ነው። እንደምታዩት መጥቶልኛል። ስለዚህ አሁን ጽፍለትና እዚህ ጋር ጽፉ ስሞል አይቀበልም፣ ካፒታል አይቀበልም ስሞል እንጂ ማለት ነው። ስለዚህ አሁን እዚህ ጋር ካስገባን በኋላ ይሄን ካስገባን በኋላ እዚህ ጋር እንመጣና እቺ ኢሜጅ የምትለዋን እዚህ ጋር አመጣን እንከታታለን። እንደምታዩት እዚህ ጋር መጥቶልኛል ማለት ነው። እዚህ ጋር አክሽን እንከትበታለን። መጀመሪያ ይሄን ዋይት እናርገው፣ ነጭ እናርገውና ቀለሙ እንዴት አድርጎ መንቀሳቀስ እንዲችል የምናደርገው ይሆናል። ለምሳሌ ይሄን አስገብተናል። እዚህ ጋር ቴክስቶችን ማስገባት እንችላለን። ለምሳሌ እዚህ ጋር ቴክስቶችን እናስገባለን፣ የምንፈልገውን ቴክስት ማለት ነው። ለምሳሌ አፕሊኬሽኑ ስም ራሱ አፕሊኬሽን ስለሆነ ያው እኔ ያልጻፍኩት ማለት ነው። እዚህ ጋር አስገባና ፎንት ምናምን እንቀይርለታለን። ፎንት ቦልድ ብናደርገው መልካም ነው። ከረል ደግሞ ቢያንስ እኔ እንደሄን መርጬለታለሁ። በቃ እንደዚህ ሰርተናል። እንግዲህ አሁን በተከታታይ እንሰራላችሁ ብያችኋለሁኝ። እዚህ ላይ እንዴት አድርገን ደግሞ ወደ ሌላ ስክሪን እንዲወስደን ማድረግ እንደምንችል በቀጣይ ቪዲዮ እናያለን። አሁን እዚህ ጋር አንድ ስክሪን እንጨምርና ወደዚህኛው ስክሪን እንዲወስደን የምናደርግ ማለት ነው። ለምሳሌ እዚህ ጋር ቱ ብዬ ልጻፍና ወደዚህኛው ስክሪን እንዲወስደን ወደዚህኛው ማለት ነው፣ ቀጥታ ወደዚህ እንዲወስደን እንዴት ማድረግ እንደምንችል በቀጣይ ቪዲዮ የምናየው ይሆናል። ይሄኛውን ቪዲዮ በዚሁ እንጨርሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በመጻፍ አበረታቱኝ እላችኋለሁኝ። የመጀመሪያ ቪዲዮ ስለሆነ ሰብስክራይብ አድርጉ እላችኋለሁኝ። አመሰግናለሁ።